ሴት ልጅ እንድታከብረኝ ምን ማድረግ አለብኝ? በሴቶች ክብር እያገኘው አይደለም፣ በሴቶች እየተሞገስኩ እየተደነቅኩ እየተወደድኩ አይደለም ለምትሉ ወንዶች ነው ዛሬ ቪዲዮ። ሴት ልጅ አንተን እንዴት ልታከብር ትችላለች? አንደኛውና የመጀመሪያው ጥያቄ ነው። ከዛ በኋላስ እንዴት ነው መከበር የምችለው? በምን መንገድ ራሴን ማስከበር እችላለሁ? ሴቶች ለእኔ ክብር እንዲኖራቸው እኔን እንደ ጥሩ እንደ መልካም ወንድ እንዲያስቡኝ ወይም ደግሞ የተከበርኩ እንደሆን ከኔ እኮ ክብር አለኝ ግን ክብር እንዳለኝ ማንም ሊረዳልኝ አልቻለም እና ሊያከብሩኝ አልቻሉም ለምትሉ ወንዶች ነው። ሴት ልጅ እንዴት እንደምታከብር ወይም ደግሞ ሴት ልጅ እንድታከብር ምን ማድረግ አለብኝ ለሚለው ጥያቄ መልሱን እነግራችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው ሴት ልጅ እንድታከብር የምትፈልግ ከሆነ ማድረግ ያለብህ ነገር ራስህን አክብር። በመጀመሪያ ደረጃ ለራስህ ያልሰጠኸውን ክብር ማንም ለአንተ ክብር ሊሰጥህ አይችልም። ራስህ ያከበርከው አንተ ያከበርከውን ማንነትህን ማንም ሰው ያከብርልሃል። ባለቤቱን ካልነቁ አጥሩን አይነቀንቁ የሚባል ነገር አለ አይደለ? ራስህን ካላከበርከው፣ ለራስ ክብር ከሌለ፣ ራስህን ስታከብረው ካላየህ ማንም ሰው አንተን ሊያከብርህ አይችልም። እንኳን ሴት ልጅ አንተን እንዴት ታከብርሃለች ለሚለውን ጥያቄ መልስ ሰጥህ ራስህን አክብረህ ተገኝ። እንዴት ነው ራሴን የማከብረው ካልክ የማይሆን ቦታ አትገኝ፣ የማይሆን ቃል አትናገር፣ ለአንተን የሚመጥንህ ነገር አድርግ። አንተን የማይመጥንህ ቦታ ለምሳሌ በቃ ደስ የማይል አለ አይደለ? በማህበረሰባችን ይታወቃል። መጥፎ ቦታ የሚባል መጥፎ ሰዎች የሚባሉ ምናምን አሉ። ከነሱ ጋር ላለመዋል ሞክር። ሲቀጥል ደግሞ መጥፎ ንግግሮችን ከአንደበት ምንድን ነው የሚወጡት? ከአንደበት ለሚወጡት ቃላት በጣም ጠንቃቃ ሰው መሆን አለብህ። በቃ የተጠነቀቅ ምንድን ነው ከኔ መውጣት ያለበት፣ እኔ እንዴት ነው ማውራት ያለብኝ የሚለውን ነገር በደንብ ልታገናዝብ ይገባል። ሲቀጥል የማይሆን አለባበስ አትልበስ። በቃ ክብርህን ማስከበር ወይም ሴት ልጅ እንድታከብር የምትፈልግ ከሆነ ራስህን የሚያስከብር አለባበስ ልበስ። ዝም ዝርክርክ አይነት አለባበስ እያንዳንዱ የጫማ የምትለብሳቸው እያንዳንዱ ነገር ከካልሲ ጀምሮ ክብር የምትፈልግ ከሆነ ሴት ልጅ እንድታከብርህ፣ ወደ አንተ እንድትሳብ፣ ወደ አንተ ፍቅር እንዲኖራት፣ ለአንተ ትልቅ ቦታ ከወንዶች መካከል እንድትመርጥ የምትፈልግ ከሆነ ካለባበስ ጀምሮ በምትለብሰው ልብስ ማንነትን ትለካለህ። በነገራችን ላይ በጣም ብዙ ጊዜ በቃ አንተ በምታደርገው በንግግር በምትውልበት ቦታ ማንነት ይለካል። ጓደኛውን አይተህ ጓደኛውን ነገረኝ ምናምን የሚባል ተረት አለ አይደለ? ስለዚህ አንተ መጥፎ ጓደኛ በጣም መጥፎ ከሆነ የጓደኛህን ባህሪ የሚያውቅ ሰው ከሱ ጋር ኦኬ ብሎ አንተን በማን ሊገመግምህ ይችላል? በዛ ሰውዬ በዛ በመጥፎ ሰው ነው አንተን የሚረዳ። ስለዚህ አንተ ምን ማድረግ አለብህ? ከሴት ልጅ ክብርን ከፈለግ እንድታከብርህ እንድትወድህ ታዛዥ እንድትሆንልህ ከፈለግ ራስህን አክብረህ ተገኝ። ለራስ ቦታ ስጥ። ለራስ ካለባበስ ጀምሮ ራስህን በክብር የምታይ ሰው ሁን። አለባበስ ኢቭን ከምትሄድበት ቦታ ጋር የሚመጥን ይሁን። ይሄ ለራስ ክብር እንዳለ ከራስ አልፈ ለሰው ክብር እንዳለ የሆነ ቦታ ስትሄድ ለምሳሌ ለዛ ቦታ የሚመጥን አለባበስ አርገህ ብትሄድ ሰዎች አንተ አንደኛ ሰዎችን እንዴት እንደምታከብር ትገልጻለህ። ሁለተኛ ደግሞ ለራስ ክብር እንዳለ ምናምን ታሳያለህ። ለምሳሌ አማቾች ጋር ምንድነው አማቶች ነው የሚባል አማቶች ጋር ስትሄድ ጀስት ገርል ፍሬንድ እና ቦይፍሬንድ ያላችሁ ቤተሰቦቿ ጋር ብትወስድ ምን አይነት አለባበስ መልበስ አለብህ? ዝም ብለን ተዝረክርከ ምናምን እንደው ያላ ምናምን የምትሄድ ከሆነ ኢትስ ኦኬ ትንቃለች። ይሄ ቤተሰቦች ጋር ስወስደው እንኳን ቆፍጠን ብሎ የማይመጣ ወንድ እንዲህ አይነት ወንድ ያስጠላኛል ብላ ትንቃለች። ግን አንተ ራስህን ጽድት አድርገህ ፏ ብለህ ምናምን ነገር ለመሄድ ሞክር። በቃ የምትገኝበትን ቦታ ምረጥ። በጣም ወሳኙ ነገር የምትገኝበትን ቦታ መምረጥ አለብህ። ዝም ብለህ የሆነ የማይሆን ትርኪ ምርኪ የሆነ ጅል ቦታ ምናምን በፍጹም መገኘት የለብህም። እንደዛ ከሆነ ሴት ልጅ ትንቅሃለች፣ ለአንተ ክብር አይኖራትም። ይሄ ለራሱ እንኳን ክብር የሌለው የሚገኝበትን የማያውቅ ውሎውን የማያውቅ ወንድ እኔ እንዴት ሊያከብረኝ ይችላል? ነገ አብሬው ብሆን ትልሃለች፣ ትንቃለች፣ አንተን እንደ ተራ ሰው ታይሃለች፣ ታዝሃለች። ዝም ብላ አይደለ ጀስት እንደ ሰራተኛዋ ነው የምትቆጥርህ ምናምን ነገር። ስለዚህ የምትገኝበትን ቦታ ማወቅ አለብህ። ራስህን አክብረህ ተገኝ። አንደኛውና የመጀመሪያው ራስህን አክብረህ መገኘት ነው። ሁለተኛው ሰውነት ላይ ብቻ አታተኩር። ምን አይነት ሰውነት ላይ ካልክ ለምሳሌ አንዳንድ ወንዶች የሆነችን ሴት ስታይ በቃ ዳሌዋ ላይ ቂጧ ላይ ምናምን ነገር እንደዚህ የምታተኩሩ ወንዶች አላችሁ። ኢትስ ኦኬ ሊስብህ ይችላል እኮ ያ ችግር የለውም። እንደ ሰውኛ ሊስብህ ምናምን የሆነ ደስ ልትደሰትበት ምናምን ትችላለህ። ግን ደግሞ በጣም ታበዙታላችሁ። ለምሳሌ በቃ ወይኔ በቃ እንትንሽ ያምራል፣ ቂጥሽ ያምራል፣ እንትንሽ ያምራል፣ ጡትሽ ያምራል። በቃ እያንዳንዱ ነገር በጣም አስተያየት የምታበዛ ከሆነ ሰውነት ላይ ብቻ ትኩረት የምታደርግ ከሆነ ትንቅሃለች።
ይሄ ለሰውነት የተገዛ ነው። ለምሳሌ ገንዘብ ማለት አንዳንድ ጊዜ እንትና እኮ ገንዘብ ወዳጅ ናት፣ በጣም ነው የናኳት፣ ገንዘብ ወዳጅ መሆኗን አላወቅኩም ነበር ብለን እንናገራለን አይደለ? ይህችም ሴት ሰውነት ላይ ትኩረት ስታደርግ፣ ዳሌ፣ ቂጥ ላይ፣ ከንፈር ላይ፣ አይን ላይ፣ ጥርስ ላይ ትኩረት ስታደርግ በጣም ትንቅሃለች። ወራዳ እንደሆን ካንተ ምንም ማገናዘብ የሰውን አእምሮ መረዳት እንደማትችል ያልተማርክ ሰው እንደሆን አድርጋ ነው የምታስብ። ለምሳሌ አንድን ሰው በአስተሳሰቡ ስታደንቅ ብሰማ ጀስት አብራኝ የተማረች ልጅ ነበረች፣ ወይ አስተሳሰቧ ይገርማል፣ በቃ እውቀቷ በጣም ጎበዝ ናት፣ እውቀት አላት፣ እንደዚህ ናት ምናምን ብለህ ስታወራ ብትሰማ ወይ ጎበዝ ነው ብላ ልታከብር ትችላለች። ለምን ያን ሰው ስትለካ ስታይ እውቀት እንዳለህ ነው የሚሰማት። ግን ያቺ እንትን አብራን የተማረችው እንትን አብራም እኛ በስራ ቤት ያለችው እንትና ሲያምር፣ ቅርጿ ሲያምር፣ ዳሌዋ ሲያምር፣ ቂጧ ሲያምር እያልክ የምትጃጃል ከሆነ ግን ትንቅሃለች። እንደ ቁስ ነው የምታይህ አንተ። ምክንያቱም ገላችን ለኛ ማለት ምንም የተለየ ነገር የለውም፣ ቁስ ነው። በተለይ በአሁን ዘመን በጣም ቁስ ነው። የትም ሄደን ማሰራት እንችላለን። አፉ ከንፈሩ እያንዳንዱ ነገር በሚሰራበት ዘመን፣ ቁስ በሆነበት ዘመን፣ በገንዘብ በሚገዛበት ዘመን አንተ ያን ነገር በጣም ስታሞግስና እዛ ነገር ላይ ብቻ ትኩረት ስታደርግ ስታይህ በጣም ትንቅሃለች። ስለዚህ ሰውነት ላይ ብቻ ወይም ዳሌ ቅርጽ ላይ፣ ከንፈር ላይ፣ አይን ላይ ምናምን ብቻ ትኩረት አታድርግ። በቃ ምንም አይጠቅምህም። እነዚህ ነገሮች ላይ ብቻ ትኩረት አታድርግ። ምናልባት በጣም የምትወደው ወንድ ልትሆን ትችላለህ። ለምሳሌ አይን፣ ጥርስ ምናምን ከሴት ልጅ ጸጉር የምትወድ ልትሆን ትችላለህ። ማድነቅ ኢትስ ኦኬ። አታድንቅ አይደለም፣ አድንቅ። እንደው ስታደንቅ በአግባቡና በስርዓቱ አድርገው እንጂ ወይኔ እንትንሽ ምናምን እያልክ ዝም ብለህ የምትንሰፈሰፍ ተንሰፍሳፊ ወንድ በፍጹም መሆን የለብህም። ሶስተኛውና የመጨረሻው ነገር ሴት ልጅ እንድታከብር የምትፈልግ ከሆነ የምታወራውን ወቅ። ምን ማውራት አለብኝ? ለምሳሌ ትልቅ ሰው ፊት ሲሆን ምን ማውራት አለብኝ? ልጆች ፊት ሲሆን ምን ማውራት አለብኝ? ወጣት ፊት ሲሆን ምን ማውራት አለብኝ የሚለውን ነገር የምታውቅ ወንድ መሆን አለብህ። እውነቴን ነው የምልህ። እንደዚህ አይነት ወንድ ከሆንክ እንኳን ሴት አይደለም ማንም ሰው አንተን ትልቁ ጋር እንደ ትልቅ፣ ትንሹ ጋር እንደ ትንሽ የምትሆን አይነት ሰው ከሆንክ፣ ወንድ ከሆንክ ማንም ሰው ለአንተ ክብርና ፍቅር ይሰጥሃል። በጣም ነው የምትደሰትብህ። ጀስት ቤተሰቦቿ ጋር ወስደህ እንደ ትልቅ ሰው እንደነሱ በእነሱ ልክ የምታወራ ምናልባት እኮ ሙድ ደስ ላይልህ ይችላል ምናምን፣ ነገር ግን አንዳንዴ በቃ ለሰው ስትል መስዋዕት ትከፍል አይደለ? በቃ እነሱ በሚያወሩት ልክ የምታወራ የምትረዳ አይነት ወንድ መሆን ይኖርብሃል። ከዛ ሲቀጥል ደግሞ የሆኑ ልጆች ጋር ምናምን ስትሆን እነሱ በሚረዱት ጓደኞቿ ጋር ስትሆን የእሷ ጓደኞች ጋር ሻይ ቡና ልትሉ ተቀምጣችሁ ከሆነ እነሱ በሚገባቸው እነሱ በሚረዱት ባረዳዳቸው ልክ እነሱ ጋር ማውራት ባለብህ ልክ ማውራት አለብህ እንጂ ማውራት ያለብህን ነገር የማታውቀው ወንድ ከሆንክ ዝም ብለህ ማውራት በሌለብህ ቦታ ሁላ የምትዘባረቀ ዝም ብለህ በቃ የማይሆን አለ አይደለ? አንዳንዴ የማይሆኑ ቦታዎች ላይ የማይሆን ንግግር የምታደርግ አይነት ወንድ ከሆንክ ትናቃለህ። የሚያወራውን ማያቀይ ዝም ብሎ ነው የሚዘባርቅ። እሱ እኮ አንተ ዝም በል። ኢቭን ከጓደኞቿ ፊት አግብታህ እንኳን ቤተሰቦቿ ጋር ስለ ዝም በል፣ እሱ እኮ ምንም አያውቅም፣ ዝም ብሎ ነው በማያገባው የሚገባ እያለች አፋፍህ ልትል ትችላለች። ምንም እንደማታውቅ ዝም ብለህ ዘባራቂ አይነት ወንድ እንደሆንክ ስለምትረዳ ልትንቀት ትችላለች። ስለዚህ አንተ የምታወራውን ነገር ማወቅ ይኖርብሃል። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሳቢሳ ብላችሁ ቲክቶክ ላይ ታገኙኛላችሁ። መልካም ጊዜ